ሲጀመር ግን እኔ ራሱ አስጠልኝ ወይኔ በስመ ኖ አይደለም እኔ እኮ ልንገርሽ ለስራም እኮ ቢሆን ማለት ነው ሄርሜላ እዛ እሷ ላይ እሷ ያለቀሰችውን በእሷ ልጅ ይዛ የምታለቅሰው አልታያትም እኔ እኮ ወድሃለሁ እጂ ወደ ሐኪም ቤት ተቀመጠች ለ8 ቀን ተቀመጥ ማለት እንዴት የልጁን እናት እንደ ሰው የልጅን እናት ነጥሎን ይላው በቃቸው ወይኔ ስብሻለሁ እኮ ማሬ ላይላ ሀይለላ ቤቱም ሆኖብን ነው ናይ መሳይ ስብሻለሁ እናቴ ሀ ወይኔ ምን ሆኖብሽ ቤትሽ ተመታ ነው ኮፒ ልክ እናርግልሽ እንዴ እኮ እኔ ቆመሽ ስበሽ ነበር እናቴ ለዛ ነው ያፈረጠሽ እና ምን አርጊ ብሎ ነው ይሄ መቀኛ የሆነ ሰውዬ እንትን ነው ለነገሩ የበፊቱ ፍቅረኛሽ ኤክስሽ ማለት ነው እንትን እያረገብሽ ነው ዋርኒንግ እየሰጠሽ ባለፈው ቲክቶክ ላይ እንዳይቻይታችሁታል እኔ ፍቅረኛዬ ምንድነው ያለው ላይክ ማረግላት እኔ ሪፖርት ማረግላት እኔ መልሼ ደግሞ ምንድነው ያለው ሪፖርት ማረግባት ምን ይነኛል እናንተ ቆይ ሰው ልቦጭቅ እንደ እሞዬ ሰው ልቦጭቅ እንደ ማሪ ሰሚ ተስፍሽና ወይ ፈረጠ በጧቱ መሸብሽ ወሳይ ውጭ አልተሰከች ሰሚ ልንገርሽ እሞዬ ልንገርሽ ብታኔ ተስፍሽና ሀቡ ተጣልተዋል እንዴ ማን ምን ካሉ ነው ዛሬ ቁጭ ብዬ ሪከርድ ኦኬ እያልኩ እንደው ሪከርድ ተስፉሽ ንግግር ሪከርድ ታዳምጥ እህትሽ የወሬ ሱስ አለብን እኔም ሪከርድ ነው ያየሁት ግን እንደዚህ ሲጣሉ ምናምን አላየሁም ሪከርድም አላየሁም ሁላቸውም ለየብቻቸው ሲያወሩ ነው እንጂ በፊት እነሱ በጣም ቢሳ ነበሩ እንዴ ቆይ እኔ ግን አሁን አማኑኝ እሞዬ እንደው ጓደኛ ይሄ የምታምኑ ሰው ጣላሁኝ ማንን አምለሽ እንደምንኖሪ በዚህ ምድር ላይ እንግዲህ ምንድናልኩኝ አንዱ ኮሜንት ላይ ወይ ዘንድሮ ብሎ መስፈን ያነበት ኤፍሬም ዘንድሮ ነበረ ተሳስቷል ያኔ ሲያወጣው እንደ አዲስ ባወጣልን ሁላ ዘንድሮ ያስፈልጋል ስለ ትላንትናው ልጅ ምን ወሰናችሁ ምኑን ማሬ አንተን ሚፍታህ አካውንት አላከልኝ ማሬ በውስጥ ጽፍ የለን ነበረ የትላንትናው ልጅ በጣም ነው የሚያሳዝነው እውነቴን ነው የምልሽ የኔ አባት ወአለይኩም ሰላም ወራህመቱላሂ ወበረካቱ እንዴት አለይኩም ሰላም እንዴት ነሽ ውዴ አንቺ ልጅ ጠፋሽ እና ማሬ ሚፍታህን ቆይ እንትን እለዋለሁኝ አልሰጠውም አልተገናኙም አላገኘውም መሰለኝ ሚፍታህ ደግሞ ትላንትና ብሏል እኔ አካውንቴን መስጠቴ እፈራለሁ ተሰትሮ መቀመጥ ጥሩ ነው ምናምን ስላለ ነው እንጂ እኔ ጽፌለት ነበረ ውዴ ልንገራችሁ ዛሃሩ ናኒ በለጠ ማለት ነው ምን ስልኩ ሰራላት የፍፄ እንዴ ይሰራል እኮ የፍፄ ስልክ ለምን እና እኮ ስልኩን ተቀብላ ነበረ ግን ያገኘችው አይመስለኝም እኔ እንጃ ማግኘት አታማገኝ አገኘች ሲጀመር እኮ ገና እየፈለገች ነበር ያሰጥሻለሁ ብላት ነበር እኔ ሰጣፋል ነበር እንዴ ታለ ለምን አጠየቀችኝ አሁን ቀን ጠይቃኝ አንድ ልጅ ሀኒ ተጥሻለሁ ብላት ነበረ ገስት ላይ አይ ናኒ በለጠ አብረን እያወራን እኔ እና እሷ በውስጥ አይ እና ይሰራል እኮ የፍፄ ስልክ ይሰራል ለዛውም ዳይሬክት መደወል ትችላለህ ኢትዮጵያ እዛው አንድ ሰው ዳይሬክት ዋትስአፕ ምኑም ይሰራል ሁሉም ይሰራለታል ማናገር ትችላለህ አለ ዛሃሩሽ እሺ የኔና 2018 መጨረሻው ግን ምንድነው ይሄን በጣም እጅና ጓንት የሆነ ሰው እየተባላበት ነው በሰላም ነው ወይ ሃይ እንደው ማይጣላ ሰው የለም እንዴ እኔ ማለት ነው እኔ ጓድ አይደለም ስትሄጂ ግምጃዬን ያሰጣቻት እናት ልጇን ምንድነው እኔ ነኝ ከጎኑ ያሉት ማንም እንዳይነካት እንዴ እኔ ለሷ ብላለች ለሷ ምንም ሆነላታለሁ ብላለች ኧረ ይገርማል በጣም ወይ
ቀጠልን እና ተስፍሽና ሀቢባ ደግሞ እጅና ጓንት ናቸው። በደቂቃ ውስጥ ተጣልተው እሱ ከዛ ጋር ይሳደባል፣ እሷ ከዚህ ጋር ትናገራለች። እንደ አውጣዋለች እኮ እሷ እኮ ኮንፊደንስ አይደለም። አውጣው እኔ መረጃ አለኝ ብለህ እኔን የመክሰስ አቅሙ ካለክ አምጣለች። አምጣ ወንድና አንተ አለች። እነሱ ግን እኮ በጣም ነበረ ፒስ፣ በጣም ነበር የሚግባቡት። ንግር ሌባ እኮ አብሮ ሲበላ ነው እንጂ ሲጣላ ጥሩ አይደለም። እነሱ እንደዚህ ከሆኑ አብረው ብዙ አሳልፈው ዞረው እንደገና ሚስጥር ከተዘካዘኩ እኛ ከነሱ ምንድን ነው የምንማረው? ሰውንስ እንዴት ነው የምታምነው? ማሪ በአሁኑ ሰዓት እሷ ራሱ ደንግጣለች። ምን ሆኖ ነው ብላ እኮ እንዴት እንደተቀየረባት ራሱ ደንግጣለች እኮ መልስ ስትሰጥ። እሷ እኔ እኮ ሽበትህን አክብሬ ነው አለችው ማለት እሷ ራሱ ደረቅ ነው። የእሱ ደግሞ የእሱ መልስ ነው ያሳቀኝ። እንደሃለ በጠጣ ባጨስ ምን አገባሽ የሚላት ቃልስ ምን አገባሽ፣ የኔ ህይወት የኔ ነው፣ ምን አገባሽ። ምን ትዝ አለኝ መሰለሽ? የሆነ እንትን አለ ምን አባሽ አገባሽ እያለ እኮ ቲክታክ ላይ የሚዘዋወር እሱ ትዝ አለኝ። አይ በጣም እኔ እንጃ። የቲክታክ ማህበረሰብ ግን የሆነ እብደት የሆነ ነገር ብቻ ተራይተዋል ሰሞኑ። ደስ የሚለው ሀቋ ወጣ እኮ እንትን ውስጥ የነበሩ ሰዎች ምንድን ነው ስሙ ግሩፕ ውስጥ የነበሩ ሰዎች በዘር ሲጣል ገስት ላይ ቁጭ ብለው ሲያሙ ሪካርዱን አወጡባቸው። እኔ እኮ አንዳንድ ሰው ግን እብድ እኮ ነው በመድኃኒዓለም። ዝም በይ ልንገርሽ ማሬ፣ በዚህ ሰውን ማትመኝ እነሱም እንድታበላው አሁን እሱም ላወጣ ካልኩ አወጣለሁ ብሏል። እሷም እንደዛው እንደው ደግሞ እንዲሉታል። ግን ሴቲቱ እሱ አይደለችም፣ ሌላ ሰው አይደለም ውዴ ማሬ፣ ሌላ ሰው አይደለም። ገስት ላይ ቁጭ ብለው ውስጥ የነበሩ ሰዎች እኮ ናቸው። ውስጥ የነበሩ እንትኖች ምንድነው ስሙ? ይሄ ቤት ለምንድን ነው የሚያወርደው? እኛ አይደለንም። የራሳችሁን ኔት ነው አፈርድም የሚያበላችሁ። እስካሁን አልወረድንም አትበይ። ዛሬ ቤትሽን ከፍተሽ ግጥም ሲገጠምልሽ ነበር ማሬ። ልመጣ ብልም ያስታስገቢ ደግሞ ሰዓደ ትፈርዳለች። በጧቱ መሸብሽ አንቺ ራሱ በቃ ሂጂ። እያበድን ነው። መሳየት ሄደች ጀመርኩት ማለት ነው። ሀይሚዬ ደህናውን ሰው ራሱ በቃ ቤቷ ነው መሰለኝ፣ ቤቷ ነው። ኧረ በመድኃኒዓለም በጣም ነው የሚያስጠላው እንዴ! የአሁኑ ደግሞ ችኛዋ ወር ደግሞ ማለት ነው ጥሩ፣ ይሄ በጣም ጥሩ በቃ ጓደኛሞች ናቸው የተባሉትን እያባላች ነው። ግን የሚያሳዝነው ነገር ማለት ነው አንድ አባብል ከጠላት ይልቅ ወዳጅ ነው የሚጎዳ ይባላል። በአመኑ ሰው መከዳት በጣም ከባድ ነው። ምክንያቱም በጣም የምትወጊ ሰው ሙሉ ሚስጥርሽን ስለሚያውቅ በጣም የሚጎዳሽ ያ ነው። የምር በጣም ከባድ ነው። መስማዊ ትክክል ቀበሌ የሩቁንስ እኮ እንትን ትይዋለሽ፣ ትከላከይዋለሽ። የቅርብሽን ግን አታውቂውም ማለት እንዴት ነው? አንቺንም የሚያውቅ ሰው እኮ ነው የሚጎዳሽ። እነሱ ናቸው እኮ እነሱ ይባላሉ እንጂ ውዴ ይባላሉ።